ያልተሳካው ግን ስቲል አሪፍ የሆነው የጨምበላላ ብሎግ ነው። በጣም ነው የሚያምረው። እሺ ዛሬ ሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ ነውና ቦታው ላይ ሄደን ቭሎግ እናደርጋለን። ከዛ ፎቶዎችንም ምናምን አንሳለሁ። ፎቶዎቹንም በዛው አሳያቸዋለሁ። አብራችሁኝ ነው። መንገድ ላይ በዓሉን የሚያከብሩ ፕላስ ከቤተ ክርስቲያን የሚመለሱ ሰዎችንም ስመለከት ነበረ እና ወደ አደባባዩ አካባቢ ስሙደ ወደሚባለው ወደዚህኛው አደባባይ አካባቢ በጣም ብዙ ሰው ነበረ። በዓሉ የሚያከብሩ ሰዎች ፎቶ ምናምን እየተነሱ ነበር። በበዓሉ ምክንያት ደግሞ ሞተር ተከልክሎ ስለነበረ ከተማው ሐዋሳ ይመስል ሌላ ቦታ ነበር የሚመስለው በሞተር ተለምዶ። የምታዩት ቤተክርስቲያን መድኃኔዓለም ቤተክርስቲያን ነውና በአካል እንዴት እንደሚያምር ኮሪደሩም የተሰራው እዛ አካባቢ ነውና በጣም ነው የሚያምረው። ሐዋሳ የመምጣት እድል ካጋጠማችሁ ቼክ አድርጉት መጣችሁ። ይሄ አካባቢ ፍቅር ሐይቅ ይባላልና ዊኬንድ ላይ ካልሆነ ብዙ ሰው አታገኙበትም። ዛሬ ግን በበዓሉ ምክንያት ከተለያዩ ቦታ የመጡ ሰዎች ቦታውን አጨናንቀውታልና ወደ ግራና ወደ ቀኝ ወክ ማድረጊያ ቦታ አለና እሱ ራሱ በጣም በሰው ተጨናንቆ ነበረ ቦታው ላይና አሳያቸዋለሁ ወክ እያደረኩኝ። አሁን ወደ ጉዱማሌ ወክ እያረኩ ነውና አርፍጃለሁ፣ በጣም አርፍጃለሁ ዛሬ። እኔ እንጂ የተሳካ አይመስለኝም። ብቻ እንሄድና ከዛ ካሉ ምናምን ቼክ እናደርጋለን። ከሌሉ እንግዲህ ያልተሳካው የጨምበላላ ቭሎግ ይሆናል ማለት ነው። እስኪ እንያቸው። ይሄ የምታዩት ግቢው ነውና በጣም ሰፊ ቦታ ነው እንደምታዩት። ያው እንደፈራሁት አርፍጄ ነው የደረስኩትና ሰው እየወጣ ነው። አይ ቲንክ ሁሉም ሰው ወጥቶ ያለቀ አይመስለኝም፣ ግን አብዛኛው ሰው ወጥቶ አልቋል። ያው ነው እንዳልኳችሁ አርፍጄ ነበር የደረስኩትና ምንም ሰዎች ምናምን ወጥተው አልቀዋል ኦሬዲ። ግን ወደ ጀርባ በኩል ወደዛኛው በኩል ሐይቁ ስላለ በዛ በኩል እስኪ ወክ አድርገን ምን እንዳለ ምናምን ላሳያችሁ ነው። በሱ ባይካካስም ትንሽ ማጽናኛ ነገር ይሆነናልና እስኪ ቼክ እናድርገው።
ወደዛ መንገድ አለ። ጫካ ነው የሚመስለው ስታዩት፣ ግን ሀይቁ አለ። ይሄን ተሻግራችሁ በዛ በኩል ሀይቁ አለ። እኔ በዛኛው ሳይድ ሄጄ ነበር የሆነ ቀንና ሰዎችም ከዛ እየተመለሱ ነው። በዚህ በኩል ምን እንዳለ እኔ እንጃ። ሰዎች ስላሉ ነው ደፍሬ እየሄድኩ ያለሁት። በጣም ደስ ይላል ጫካው። በአካል መታችሁ ብታዩት በጣም ነው ደስ የሚለውና በተለይ ከሰዓት አካባቢ ላይ ፀሐዩ በረድ ሲል የወፎቹ ድምጽ እንደሚሰማችሁ ተስፋ አለኝ። በዛ ጋር ሰዎች አሉ። አይ ቲንክ ወደ ሞጮው ደርሰናል። ወደዚህኛው አቅጣጫ በኩል ብዙ ሰው እየሄደ ስላለ እስኪ ሰው ወደማይበዛበት እንሂድና ምን እንደሚያጋጥመኝ አላውቅም። ያው ሀይቅ ይኖራል። አይ ቲንክ ዥዋዥዌ እያየሁ ነው እዛ ውስጥና ሜቢ ልንጮት እንችላለን። ዥዋዥዌ ካሜራ ይዤ ላይ መቼኝ ስለሚችል ነው እንጂ ደስ ይለኛል። ቦታው እንዴት ደስ እንደሚል በስማ አልገባችሁም? በጣም የሚያምር ቦታ ነው። እንጃ ኔቸር ምናምን ለሚወድ ሰው አስቡት። እዚህ ጫካ ውስጥ ቁጭ ብላችሁ ከዛ እዛች ጋር ወረድ ትንሽ ስትሉ ሀይቁን ነው የምታገኙትና በጣም ደስ ይላል። እንዳልኳቸው ሰዎች ዥዋዥዌ እየተጫወቱ ነው። ይጠይቃቸው እናንተ ዞር በጣም የሚያምር ቦታ ነው። የምር ሐዋሳ ከመጣችሁ ጉዱማሌ ብላችሁ የምር ገብታችሁ አሞራ ገደል አጠገብ ነው ያለውና አይ ቲንክ መግቢያ 50 ብር ነው። እንዴት እንደሚያምር ይዩት። እግዚአብሔር እኔ በዛኛው ሳይድ ነበር ያየሁትና ዛሬ ገና ማየቴ ነው የኛውን ፓርት። በጣም ነው የሚያምረው። ይዩት ጫካውን።
ከዛ ጫካ ወጣችሁ ሀይቁን ስታገኙ አስቡት። በጣም ነው የሚያምረው። ያልተሳካው ግን ስቲል አሪፍ የሆነው የጨምበላላ ቭሎግ ነው። ከቤት ትንሽ አርፍጄ ነበር የወጣሁትና ከዛ በኋላ ደግሞ ወደዚህ ወደሚከበርበት ቦታ ጉዱማሌ ወደሚባለው ቦታ ለመድረስ 3 ታክሲ መያዝ ነበረብኝ። ምክንያቱም ሞተር ተከልክሏል። ሞተር ባይከለከል በሞተር መንቀሳቀስ ይችል ነበረ። ግን ሞተር ስለተከለከለ ታክሲ መያዝ ነበረብኝ እና 3 ታክሲ መያዝ ነበረብኝ። አንድ ብቻ ነው ያገኘሁት። የሁለቱን ታክሲ ቦታ በእግሬ ነበር የመጣሁትና ወደዚህ በምመጣበት ሰዓት ሰዎች እየተመለሱ ነበርና በዓሉ ተከብሮ እንዳለቀ ስለገባኝ ለምን በዛው ትንሽ ከተማውን ከዛ ሀይቁ አካባቢ ያለውን ቫይብ ከበዓሉ ጋር ተያይዞ እና ደግሞ በዓሉ የሚከበርበት እዚህ ጉዱማሌ የሚባለው ቦታ በጣም የሚያምር ቦታ ነውና በዛው ለምን አላሳያችሁም ብዬ አሰብኩኝ። እናም እናንተ ወደ ሐዋሳ ምናምን የመምጣት ሀሳብ ሲኖራችሁ እዚህ ሐዋሳም ያላችሁ ሰዎች ቢሆን ጉዱማሌ ማታቁ ቦታው ላይ ያልተገኛችሁ ሰዎች እንዴት እንደሚያምር ላሳያችሁ። ቦታው ዥዋዥዌ ነበረ። ዥዋዥዌም ተጫውቻለሁ። ጫካው በጣም ነው የሚያምረው። ከዛ ትንሽ ጫካውን ደግሞ ጨርሳችሁ ወደዚህ ስመጡ እንደምታዩት ሀይቁን ማግኘት ትችላላችሁና በጣም ደስ የሚል ቦታ ነው። ኖርማል ሰዓት ላይ አሁን በዓል ስለሆነ በነፃ ነው መግቢያ። ኖርማል ሰዓት ላይ 50 ብር ነው መግቢያ እና አሁን ከጨመረ አላቅም። እኔ እያለሁ 50 ብር ነበር መግቢያና እናንተም ብመጡ በጣም እንደምትወዱት ተስፋ አለኝ። እዚህ ጋር የተጣሉ ጀልባዎች አሉ። አይ ቲንክ እነዚህን አድሶ መጠቀም ቢቻል አይ ዊሽ። አስባችሁታል? እነዚህ ጀልባዎች ቢኖራችሁ ከዛ ደግሞ አሳ ማጥመጃ ተገዙና የሆነ ቀን እየመጣችሁ ደስ ሲላችሁ ሊነጋጋ አካባቢ ወይ ሊመሻ አካባቢ ላይ ትመጡና በዚህ ጀልባ ወደ ውስጥ ገባ ብላችሁ ከዛ አሳችሁን አጥብዳችሁ ምናምን ብትሄዱ በጣም ጸዴ ነው የሚሆነውና ይሄ እዚህ ጋር የምታዩት ፓርት ሀይቅ ነው። ሳር ይመስላልና ተሸፍኖ ነው ሀይቁ ነውና ሀይቁ ከዚህ አካባቢ ነው የሚጀምረው። ከዚህ ጋር ወደ ላይ እንዳለ ሀይቁ ነው እስከዛ ጫፍ ድረስ። በነገራችን ላይ የሐዋሳ ሀይቅ የፍቅር ሀይቅ ይባላልና ብዙ ጊዜ ማለት ነው በጣም ብዙ ካፕሎች ይኖራሉ። በተለይ ዊኬንድ ላይ ብመጡ ብዙ ካፕሎች እንዲ ተደርድረው ምናምን ወደ ሀይቁ ዞረው በጣም ብዙ ካፕሎች ምናምን ነው የሚመጡትና የፍቅር ሀይቅ የተባለበት ምክንያት እሱ ነው። በጣም ብዙ ካፕሎች ይገኛሉና እናንተም ሲንግል ካልሆናችሁ እንደኔ እየመጣችሁ እዚህ ኢንጆይ ማድረግ ትችላላችሁ። ሀይቁን በጣም የሚያምር ቦታ ነው። አሁን ደግሞ ወደፊት አይ ቲንክ የሀይቁ ኮሪደር ልማት ምናምን የሚሰራ ይመስለኛል። ፕላኖች ምናምን አሉና እሱ ከተሰራ ደግሞ በጣም ያበደ ነው የሚሆነው እና ሐዋሳም መታችሁ ቼክ አድርጉ። በጣም እያማረባት ነው ከበፊቱ ይልቅ ምናምን እና አይ ቲንክ ታይሙ አሁን ነው። ስራ መስራት የሚፈልግ ካለ መጎብኘት የሚፈልግ ካለ ምናምን በጣም ጸዴ ታይም ነውና መጣችሁ ቼክ አድርጉ። በስማ በጣም የሚያምር ቦታ ነው። እግዚአብሔር ጫካው በጣም ነው ደስ የሚለው እና አክቹሊ ደስ ብሎኛል ስለመጣው። ሌላ ጊዜ ደግሞ ከተሳካ ፀሐዩ በረድ ሲል ምናምን ነገር 11 ሰዓት አካባቢ ከሰዓት ላይ ምናምን ሰንሴቷን መጥቻ ያሳያቸዋለሁና ከጫካው ጋር ምናምን ግቢው ከሀይቁ ጋር በጣም ነው የሚያምረውና እስኪ ዛሬ የጨምበላላ በዓል ለማክበር ወጥቼ ባይሳካልኝም አሪፍ አይ ቲንክ አሪፍ ታይም አሳልፌያለሁ ብዬ አስባለሁ። እናንተም እንዳያችሁት ነው ሀይቁ አካባቢ ጉዱማሌ ምናምን የነበረው ነገር በጣም ደስ ይል ነበርና ይመሻችሁ። ሐዋሳ ስመጡ ይሄን ቦታ መታችሁ ማየት ግዴታ ነው። በቃ መታችሁ እዩት። በጣም ጸዴ ቦታ ነው። በሌላ አሪፍ ቭሎግ እስከምንገናኝ ድረስ ይመሻችሁ።